ስምንቱ የዓለማችን ድንቅ ሰዎች። The most important thing. Is the right to protest far right. Follow you. Thank you. I have the right of education. I have the right to play. ሰላም እንደምን አላችሁ ውድ ቻናሌ ቤተሰቦች። ዛሬው ፕሮግራም ስምንቱን የዓለማችንን ድንቅ ሰዎች እንመለከታለን። በቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቪዲዮውን ይጀምሩት። አንደኛ ሜርኩሪ ከ1867 እስከ 1934 ሆላንዳዊና በፈረንሳይ ዜግነት ያገኘች የፊዚክስና የኬሚስትሪ ምሁር። በሬዲዮ አክቲቪቲ ላይ ጠበቅ ያለ ምርምርንም አድርጋለች። የኖቤል ሽልማትን ያገኘች የመጀመሪያዋ ሴት፣ የኖቤል ሽልማትን 2 ጊዜ ያገኘች የመጀመሪያ ሰውና ብቸኛዋ ሴት ስትሆን በሁለት የተለያዩ የሳይንስ ዘርፎች ማለትም በፊዚክስና ኬሚስትሪ የኖቤል ሽልማትን አሸንፋለች። ግኝቶቿ በመድኃኒትና በሳይንስ ውስጥ ትልቅ ለውጥን አምጥተዋል። ሁለተኛ ኔልሰን ማንዴላ ከ1918 እስከ 2013 ደቡብ አፍሪካዊ የአፓርታይድ አብዮተኛ፣ የፖለቲካ መሪና በጎ አድራጊ ነበሩ። አፓርታይድ ላይ ባደረጉት እንቅስቃሴ 27 ዓመታትን በስራ አሳልፈዋል። ከተፈቱ በኋላ ደቡብ አፍሪካን ወደ ብዙሃን ዲሞክራሲ በመምራት ፕሬዝዳንት ሆነው ከ1994 እስከ 1999 አገልግለዋል። ለእኩልነትና እርቅ ያደረጉት ቁርጠኝነት የሰላምና የፍትህ ዓለም አቀፍ ምልክት አድርጓቸዋል። ሶስተኛ ማርቲን ሉተር ኪንግ ጁኒየር ከ1929 እስከ 1968 አሜሪካዊ ባፕቲስት ሚኒስተርና አክቲቪስት የነበሩ ሲሆን በሲቪል መብቶች ንቅናቄ ውስጥ መሪ ነበሩ። የዘር እኩልነትን በኃይል ባልተሞላበት የሲቪል አለመታዘዝ ተሟግተዋል። ኃይለኛ ንግግሮቻቸውና እንቅስቃሴዎቻቸው የዘር መድሎን ለማፍረስና በዩናይትድ ስቴትስ ውስጥ የሲቪል መብቶችን ለማራመድ ቁልፍ ሚናን ተጫውተዋል። አራተኛ ጄን ጉዶል የተወለዱት በ1934 ነው። እንግሊዛዊ ፕሪማቶሎጂስትና አንትሮፖሎጂስት ሲሆኑ በቺምፓንዚዎች ላይ የዓለም ቀዳሚ ባለሙያ ተደርገው ይወሰዳሉ። በታንዛኒያ ኮምቤዥረት ብሔራዊ ፓርክ ያደረጉት መሰረታዊ ምርምር ለእንስሳት ባህሪ ያለንን ግንዛቤ የቀየረ ሲሆን ለትውልዶች ጥበቃ አስቀጣዮች መነሳሳት ሆኗል። አምስተኛ አልበርት አንስታይን ከ1879 እስከ 1955 ጀርመናዊ ተወላጅና የንድፈ ሐሳባዊ የፊዚክስ ሊቅ የነበረ ሲሆን ዘመናዊ ፊዚክስን ከኳንተም መካኒክስ ጎን ለጎን ከሚሉት ሁለት መሰረታዊ ሐሳቦች አንዱ የሆነውን አንጻራዊነት ፈጠረ። ስራውም ስለ ግራቪቲ፣ ቦታ፣ ጊዜና አጽናፈ ዓለም ያለንን ግንዛቤ ለውጦታል። በተጨማሪም እንደ አውሮፓውያን አቆጣጠር በ1921 ለፎቶ ኤሌክትሪክ ተጽዕኖ በሰጠው ማብራሪያ የኖቤል የፊዚክስ ሽልማትን አግኝተዋል። ስድስተኛ ማላላ ዩሱፍዛይ የተወለደችው በ1997 ሲሆን ፓኪስታን የሴቶች የትምህርት ተሟጋችና ትንሹ የኖቤል የሰላም ሽልማት ተሸላሚ ነች። ለሴቶች ልጆች ትምህርት በመሟገቷ ታሊባን የግድያ ሙከራን አድርሰውባታል። በዓለም ዙሪያ ያሉ ልጃገረዶች ትምህርት ቤት ሄደው ትምህርት እንዲያገኙ መብት ለማስከበር ትግሏን ቀጥላለች። ሰባተኛ ማዘር ቴሬዛ ከ1910 እስከ 1997 አልባንያዊ፣ ህንዳዊና ሮማዊ የካቶሊክ መነኩሴትና ሚሽናሪት ነበሩ። ሕይወታቸውንም በህንድ ካልካታ ውስጥ በጣም ድሆችን በማገልገል አሳልፈዋል። የታመሙትን የሚሞቱትንና ችግረኞችን የሚንከባከብ የሚስዮናውያን የበጎ አድራጎት ድርጅት መስርተዋል። እንደ አውሮፓውያን አቆጣጠር በ2016 በካቶሊክ ቤተክርስቲያን ቅድስት ተብለው ተሾመዋል። ስምንተኛ ሊዮናርዶ ዳቪንቺ ከ1452 እስከ 1519 ታላላቅ ከሚባሉት ለውጥ ፈጣሪዎች ጣሊያናዊ ፖሊማት የነበረ ሲሆን
እንደ ሰዓሊ፣ ቀራጺ፣ መሐንዲስ፣ ሳይንቲስትና የንድፈ ሐሳብ አውጪና አርኪቴክት ሆኖ ይሰራ ነበር። ብዙውን ጊዜ የህዳሴ ሰው አርኪቴክት ተብሎ ይጠራል። የማይጠገብ ጉጉቱ ከፈጠራ ኃይሉ ጋር የሚመጣጠን ነበረ። እስካሁን ካየናቸው ታላላቅ የዓለማችን ሰዎች የትኛው አስገረማችሁ? የትኛውንስ ነው የምታደንቁት? መልሱን በኮሜንት ላይ አስቀምጡልኝ። እኔ ፕሮግራሜን በዚህ ቋጨው። አመሰግናለሁ።